ያ ዘመን እንዴት ደስ ይል ነበር። በዛ ዘመን ቤት ንብረት የያዘ ወላጅ ዛሬ ለልጁ ረፍት ሆኗል። አሁን ደግሞ ይህ ዘመን መጥቷል። የዚህ ዘመን አዋጭ ኢንቨስትመንት ደግሞ የመረከቢያ ጊዜው እርግጥ የሆነ ሪል ስቴት ነው። ታዲያ ይህ አፓርትመንት እንዴት ቀዳሚ ምርጫው መሆን እንዳለበት ላስረዳችሁ። በ6 ወር የምትረከቡት 60% የባንክ ብድር የተመቻቸለት ከቦሌ አየር ማረፊያ በጣም በቅርብ ርቀት ኔክሰስ ሆቴል አካባቢ ስለሚገኝ 6 ሊፍት፣ የከርሰ ምድር ውሃ፣ ሄቪ ዲዩቲ ጄነሬተር፣ ጋርቤጅ ሹተር፣ 24/7 ሴኩሪቲ ሁሉንም መሰረታዊ የሚባሉ መገልገያዎችን ስለሚይዝ ቤቶቹም ከመኝታ ክፍላቸው በተጨማሪ ለብቻው የሰራተኛ ክፍል፣ ላውንደሪ ሩም፣ ስቶር፣ 2 ኪችን፣ 2 በረንዳ ከሰፊ ሳሎን ጋር ስለሚይዙ ለነገ ልጆቹ ምስጋና ይህ አፓርትመንት አቻ የሌለው አማራጭ ነው። እየኖሩበት የሚያተርፉበት እየነገዱ የሚኖሩበት መሪ ቃላችን ነው ማለፊያ ፕሮፐርቲስ። ሴት ከሆንሽ ጥሩ ፊት ከሚኖርሽ ጥሩ ጸባይ ይኖርሽ። በተለይ በዚህ ዘመን የትኛውም ሴት ቆንጆ ናት፣ የትኛውም ሴት። ነገር ግን ጸባይ እንዳላት ሴት ሰዎች የፈሰሱበት ቦታ የለም። ሁሉም ሰው ሰላም መስጠው ሴት ነው ይፈልጋል። ይማር ያኑርልኝ ካንቺ ጋር በእንዴ እስኪ ነው ተበትከን ይልኝና ላይ ነው ሲሰጠው ሰላም ይሁን። ሰላም ታሪኩ ባላል አባቱ ቢነቀኝ ነው መጥቶ ጠገብ ያለችውን ሴት የሚያናገረው። ምን ይሰራሽ? ወይስ እንዴት ነው ባንዱ የተቀየራቸው? ወይኔ ምን እሳት ልጅ አመድ ወለደ። እና ለምሻው ጡንቻ ሲያብጥ ጭንቅላት ጡረት ያወጣል ይባላል። ከወንድ ጋር ነው ያለው ተሽምታስ ሲርቦሽ አትርቂ ሲቀርቡሽ መከራ አንድ ቀን ትርፍ የለ